አደይና ዴብ አመለጡ ከታገቱበት። አደይም አመልጣለች፣ ዴብም አመልጧል። ዴብ እንግዲህ ፍቅሩን ይዞ ወደ አዲስ አበባ ተመልሷል ማለት ነው። ምንም እንኳን ለፍቅሩ ብዙ ዋጋ ቢከፍልም ነገር ግን አሸናፊ ሆኗል። ዴብ አሸንፎ አደይን ወደ ቤቱ ይዞ ገብቷል ማለት ነው። እንዲሁም ደመቀና ዳይመንድ ደግሞ ያው ዋጋ ከፍለዋል ማለት ነው። ደመቀ በጣም ተቀጥቅጧል ማለት ነው። ግን ቢቀጠቀጥም ግን ያው አደይን አስለቅቋታል ማለት ነው። አደይ እንደመቀ ባይደርስላት ኑሮ በጣም ከባድ ነበረ። በሌሎች በነጫኔና እንዲሁም ደግሞ ማነው አብሮት ያለው በሱ ትደፈር ነበረ። አሁን ለምናገር ሊደፍሯት ነበር፣ ግን ደግሞ ደመቀ ደረሰ። ደመቀ አንደኛው ሰውነት የነላችሁም ደመቀ ዳይመንድ እና ውድ ቤተሰቦቼ አደይ ሰራተኛዋ በሚያሳዝን ሁኔታ ያው እንግዲህ ለስንት ቀን ተጠልፋ ነበረ። ነገር ግን ደግሞ ዴብም ለአደይ ብሎ ወደ ክፍለ ሀገር ሄዶ ነበር። ሁላችን እንደምናውቀው ዴብ ብዙ ፈተና እያሳለፈ ነበር። እየተቀጠቀጠ እጁንም ታስሮ እግሩንም ታስሮ በጣም ብዙ ዋጋ ከፍሎ ነበረ። እንዲሁም ደግሞ ሊዱም አብራ ሄዳ ብዙ ዋጋ ከፍሎ ነበር። ነገር ግን ለፍቅር ዋጋ መክፈል በጣም ደስ ይላል። እውነት ለመናገር እዚህ ድራማ ላይ ምን ተማራችሁ ውድ ቤተሰቦቼ? ወንድ ልጅ ዋጋ ከፍሎ ያገኝሽ በጣም ደስ ይላል። ወንድ ልጅ ዋጋ አስከፍሉ ማለት ነው። ሴቶችዬ ማለት ነው። ዝም ብላችሁ እንትን አትበሉ። ምክንያቱም ዋጋ ከፍሎ የወሰደሽ ነገ ጧት ቦታ ለአንቺ ያለው የተለየ ቦታ ነው እና ዴብ በጣም ብዙ ዋጋ ነው የከፈለላት ለአደይ ማለት ነው። አደይም አሁን በቃ የመጨረሻ እየወደደችው ነው። እንግዲህ ካሁን በኋላ አደይና ዴብ ፍቅር ይጀምራሉ ማለት ነው። እንዲሁም ፍቅር አሁን አደይ ከመጣች ከዚህ ቤት አልቀመጥም አባቴ ጋር ነው የሚሄደው እያለች እናቷን ታስፈራራለች። ቆይ ምንድን ያደረገችሽ ፍቅር? አደይ ምን አደረገችሽ? ይህን ያክል ስትላትም በቃ አደይ የምትባል በፍጹም እዚህ ቤት እንድትኖር አልፈልግም፣ እንዲሁም ሊዱም እንድትመጣ አልፈልግም። በቃ ባርኪና ዴብ ብቻ ናቸው እዚህ ቤት መኖር ያለባቸው። ፍቅር ያው ዴብን ስለምታፈቅረው አደይ ከመጣች ዴብ ደግሞ አደይ ስለሚል ስለዚህ ግዴታ ደግሞ ለዛ ነው አደይን የጠላቻት ምክንያት ምንም ነገር አላረገቻትም፣ ግን ደግሞ ዴብ ስለሚያፈቅራት ነው ማለት። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ልኝ በጣም ደህና ነኝ። ሰላማችሁ ብዝት ይበል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ሁኑ። ቤተሰብ ናችሁም ከልብ ነው የማመሰግነው። ውድ ቤተሰቦች ዛሬ እንግዲህ እንደዚህ የሚያምር መንገድ እያሳየዋችሁ አደይ ሰራተኛዋን ቀጣይ ክፍል አሳዛኝ ድራማ እና እንዲሁም አስተማሪ ይዤላችሁ መጥቻለሁ። ቪዲዮ ላይክ ሼር ማድረጋችሁን አትርሱ። እንዲሁም ደግሞ ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን መጫናችሁን አትርሱ። አደይ ሁላችንም እንደምናውቀው ታግታ ነበረ ወይም ደግሞ ተጠልፋ ነበረ ማለት ነው። ክፍለ ሀገር ላይ ነበረች። ለዛም ደግሞ ስጠፋ ደግሞ ዴብ ደግሞ አደይን ፍለጋ ዴብ ዳይመንድ እንዲሁም ደግሞ ኪንጎ እናም ሊዱ አብረው ሄደው ነበረ። ነገር ግን ሊዱ ብዙ ጊዜ ከአደይ እናት ጋር ነበረች ማለት ነው። እናም ሲቀጥል ደግሞ ዴብ ደግሞ ማለት ነው አደይን አስለቅቃለሁ ሲል ተመቶም ነበር ማለት ነው። እጁም ታስሮ ነበረ በጣም ብዙ ዋጋ። ግን ደግሞ ደመቀ ወይም ደግሞ ዳይመንድ ደርሰውለት ተፈቶ አመለጠ እሱም ማለት ነው። በዛ መንገድ ነበር ደግሞ ደመቀ የተያዘው ማለት ነው። አደይን አስለቀቃትኝ፣ ግን ደግሞ ተያዘ፣ ተቀጠቀጠ ማለት ነው። ግን ቢቀጠቀጥም ግን አደይን አስመልጧል ማለት ነው። እናም አደይን ካስመለጠ በኋላ ኪንጎና እንዲሁም ደግሞ አሹ ደርሱለታል ማለት ነው። እናም እነሱ አስመልጠውትኝ እኔማ ሮማንን ሳላይ በፍጹም አልሄድም፣ ሮማን እንዴት ነች ይላል ማለት ነው። ሮማን ማለት እሷም ተጠልፋ ሳትፈልግ ያገባች የጫኔ ባለቤት ነች ማለት ነው። እናም ስለዚህ በዛ ምክንያት ያው እሷን ሳላያት እንዴት እንደሆነችማ በፍጹም አልሄድም ይላል። አሹም ኧረ እባክህን አሁን በቃ ከዚህ ቦታ ላይ ማምለጥ ነው ያለብህ፣ እባክህን ሂድ ምናምን ሲለው በፍጹም ሮማንን ሳላያት እንዴት እንደሆነች ሳላ በፍጹም አልሄድም ይላል ማለት ነው። እሱም ሄዶ ግን ሮማን ያገኛት እጇ ታስራ ነበር ማለት ነው። ቤቷ ውስጥ ተቀምጣ ታስራ በጣም እያለቀሰች በጣም ታሳዝን። እሱም በጣም አዘነና አሹ ቆይ ግን ሮማን እንዴት ስትሆን አንተ የት ነበር ይለዋል ማለት ነው። እሱ ምን ላድርግ ብለ ነው እኔ እኮ ከአቅሜ በላይ ሆነብኝ ይላል ማለት ነው። እውነት ለመናገር በጣም ያሳዘነኝ እውነት ድራማ የመሆኑን እያወቅኩኝ በጣም ያሳዘነኝ። እናም እንደዚህ ሲለውም እሷም እያለቀሰች በቃ አደይ ያመለጠች ስትባል እሷም ደስ አላት። ቢያንስ እንኳን አደይ ያመለጠች የኔ እጣ ፈንታ ደረሳት ብዬ ነበር። ግን ደግሞ አሁን በቃ ባታመልጥ ኖሮ ትሞሸር ነበር። ግን ደግሞ ሙሽራነቷ ለአንድ ቀን ነበረ። ከዛም በኋላ ሲኦል ነበር ህይወቷ ሁሉ የሚሆነው። ግን እንኳን አመለጠች ቢያንስ እንኳን እሷ ህይወቷ
እንኳን ተረፈ እያለች ትላለች ማለት ነው። አሁን አንቺም እዚህ ቦታ ላይ ትሄጃለሽ ይሏታል። ሮማንን ይዘዋት ለመሄድ ይሞክራሉ። ሮማንን በፍጹም አልሄድም፣ እዚህ ጋር እናንተም ከተገኛችሁ እናንተን ይጎዷቸዋል፣ እባካችሁን በቃ ውጡ ሂዱ ትላለች ማለት ነው። በፍጹም ደመቀ ደግሞ በፍጹም አንቺን ሳንይዝ አንሄድም ይላል። ሮማንን ፈተው እዛዋት እየሄዱ ያለ ሮማን መንገድ ላይ ፌንት ትነቅላለች።